ስንቶቻችሁ ናችሁ ጎበዝ ተማሪዎች ጎበዝ እንዲሆኑ ያደረጋቸውን ነገር የምታውቁት? ብዙዎቻችሁ የተለያዩ አስተያየቶችን የተለያዩ ምላሾችን ልትሰጡ ትችላላችሁ። አንዳንዶቻቸው በደንብ ስለሚያነቡ ነው ስለሚያጠኑ ልትሉ ትችላላችሁ። ነገር ግን ዛሬ በዚህ ቪዲዮ የምናነሳው ጎበዝ ተማሪዎች ጎበዝ እንዲሆኑ የረዳቸው ምን እንደሆነ በዝርዝር የምናይ ይሆናል ማለት ነው። ጎበዝ ተማሪዎች ጎበዝ እንዲሆኑ የሚያደርጋቸው የመጀመሪያው ነገር በየዕለቱ የሚያደርጉት ልማዳቸው ነው። እነሱ የለመዱት በየቀኑ በህይወታቸው የሚደጋግሙት ነገር አለ። ያ ነገር ጎበዝ እንዲሆኑ ያደርጋቸዋል ማለት ነው። እነዚህ ልማዶች ደግሞ ምን እንደሆኑ በዛሬ ቪዲዮአችን ጠቅለል አድርገን ባጭሩ እናያለን ማለት ነው። በዚህ ቪዲዮ 5 ጎበዝ ተማሪዎች ጎበዝ እንዲሆኑ ያደርጋቸው ልማዶችን እናያለን ማለት ነው። የግዴታ እናንተ እነዚህ ልማዶችን ለመተግበር ወይም ደግሞ እነዚህ ልማዶችን ፕራክቲስ ለማድረግ የግዴታ ጎበዝ መሆን አይጠበቅባችሁም። ነገር ግን አሁን ባላችሁበት እነዚህ ሀቢቶችን መስራት ወይም ደግሞ መከተል ከጀመራችሁ እመኑኝ ከሆነ ጊዜ በኋላ ራሳችሁን የምታገኙት አሁን ያላችሁበት ቦታ ላይ አይሆንም ማለት ነው። ብዙ ሳናንዛዛ ቀጥታ ወደ ቪዲዮአችን እንገባለን። ጎበዝ ተማሪዎች በየዕለቱ ፕራክቲስ ከሚያደርጉት ነገር መካከል ወይም ደግሞ በየዕለቱ ፕራክቲስ ከሚያደርጉት ሀቢት መካከል የመጀመሪያው በየቀኑ ሳይቋረጡ ያነባሉ ማለት ነው። አንዳንዶቻችን እናውቃለን ፈተና ቀረበ፣ ፈተና አለ ወይም ደግሞ ኪዩዝ ነገር አለ ሲባል ብቻ ነው የምናነበው ወይም ደግሞ የሆነ አሳይመንት ለመስራት የሆነ በጣም ወሳኝ ነገር ካለ ወይም ደግሞ በጣም አስቸኳይ ነገር ካለ ነው ወደ ጥናት ምንገባው ማለት ነው። ነገር ግን ጎበዝ ተማሪዎች ፈተና ኖረ አልኖረ፣ ኪዩዝ መጣ አልመጣ፣ አሳይመንት ኖረ አልኖረ የሚል ነገር ማተር ያደርጋቸው ማለት ነው። ምክንያቱም በየቀኑ የተወሰነ ሰዓት ያነባሉ። ይሄ በህይወታቸው የሚደጋግሙት ወይም ደግሞ ሀቢት አድርገው የሚከተሉት ነገር ነው ማለት ነው። አንዳንዶቻችን ጎበዝ ተማሪዎች በጣም ብዙ ሰዓት እንደሚያነቡ ነው የምንገምተው። ነገር ግን ብዙ ሪሰርቾች እንደሚናገሩ ከሆነ አብዛኛውን በዓለማችን ውስጥ ከ85% በላይ ቶፕ ስቱደንት የሚባሉት በቀን ውስጥ ከ3 ሰዓት እስከ 4 ሰዓት ነው የሚያነቡት ይባላል። እና አብዛኞቻችን የምናስበው በጣም ብዙ ሰዓት እንደሚያነቡ ነው። ይሄ አይደለም። ነገር ግን በየዕለቱ ለ3 ወይም ደግሞ ለ4 ሰዓት የሚያነቡት ተጠራቅሞ በጣም ትልቅ የሆነ ለውጥ ያሳያል ማለት ነው በህይወታቸው። ስለዚህ እናንተም አሁን ባላችሁበት ሁኔታ ነገሮችን ከደረሱ በኋላ ወይም ደግሞ ነገ ነው ፈተና ሲባል ወይም ደግሞ አሳይመንት ቀርቧል ሲባል ሳይሆን ማንበብ ያለበት በየዕለቱ ለትንሽ ጊዜ እመኑኝ ለትንሽ ጊዜ አንብቡና ለውጡን ታዩታላችሁ። ሁለተኛው ሀቢታችሁ ደግሞ ዲስትራክሽኖች ወይም ደግሞ ማንኛውም የሚረብሻቸውን ነገር ፎከስድ ሆነው በሚያነቡበት ጊዜ ያስወግዳሉ ማለት ነው። ብዙዎቻችን በምናነብበት ጊዜ አንዳንዴ ጫጫታ ካለ ጥናታችንን ጥለን እንሄዳለን ወይም ደግሞ የሆነ ረብሻ ያለበት ቦታ ለጥናት ልንመርጥ እንችላለን ማለት ነው። ነገር ግን እነዚህ ጎበዝ ተማሪዎች በሚያነቡበት ጊዜ 100% ፎከስድ ሆኖ ማንበብ ይፈልጋሉ እና በዛን ታይም የሚያደርጉት ዲስትራክት የሚያደርጋቸውን ማንኛውም ነገር ካጠገባቸው ያስወግዳሉ ማለት ነው። ለምሳሌ እኛውን በምናነብበት ጊዜ ስልካችን በጣም ትልቁ ዲስትራክሽናችን እሱ ነው። ምክንያቱም ኖቲፊኬሽን አለ፣ ሰው ሊደውል ይችላል፣ ሶሻል ሚዲያ አለ እና እነዛ ነገሮች ፎከስ ሆነን አንድ ነገር ላይ እንዳንቆይ ያደርጉናል ማለት ነው። ይሄ ደግሞ በምናጠናበት ጊዜ በየጊዜው ከረበሽን ፎከስ ሆነን አንድ ነገር ማንበብ ወይም ማጥናት አንችልም ማለት ነው። ነገር ግን እነዚህ ቶፕ ስቱደንቶች ወይም ደግሞ ጎበዝ ተማሪ የምንላቸው እነዚህ ዲስትራክሽኖችን ያስወግዳሉ ማለት ነው። ከጓደኛ ጋር ማውራት ካለባቸው ከጥናት በፊት፣ ከቤተሰብ ጋር መወያየት ካለባቸው ወይም ደግሞ ከቤተሰብ ጋር ጊዜ ማሳለፍ ከፈለጉ ከጥናት በፊት ይሄን ካረጉ በኋላ ነው ያንን ነገር ከጨረሱ በኋላ ነው ወደ ጥናታቸው የሚገቡት ማለት ነው። ስለዚህ ልታጠኑ በምትሉበት ጊዜ ማንኛውም ዲስትራክሽን ካጠገባችሁ ማስወገድ አለባችሁ ማለት ነው። በዚህ ጊዜ ዋነኛው ዲስትራክሽናችን ስልክ ነው። ስለዚህ ስልካችን ከቻልን ካለንበት ቦታ ወይም ደግሞ ከምናጠናበት ቦታ አርቀን ማስቀመጥ ወይም ደግሞ በስልካችን የምናጠና ከሆነ ኖቲፊኬሽኖችን መዝጋት፣ ፍላይት ሞድ ላይ በማድረግ መጠቀም እንችላለን ማለት ነው። ይሄ ዲስትራክሽንን ማስወገድ በጣም ብዙ ጠቀሜታዎች አሉ። ከሁሉም በላይ ደግሞ ፎከስድ ሆነን እንድንቆይ ስለሚረዳን በመጀመሪያ ደረጃ ይህንን ሀቢት ማስተር ለማድረግ በዙሪያችሁ የሚረብሻችሁን ማንኛውም ነገር አስወግዱ ማለት ነው። ሶስተኛው ጎበዝ ተማሪዎች በየዕለቱ ከሚያደርጉት ልማዶች መካከል ደግሞ ሰዎችን ያስተምራሉ፣ ያስረዳሉ ማለት ነው። አንድ ቶፒክ ወይም ደግሞ አንድ ነገር ካነበቡ በኋላ ለሚያውቁት ሁሉ ያስረዳሉ። ምክንያቱም አንድ ነገር ካነበቡ በኋላ በምናስረዳበት ጊዜ እያነበብን ካወቅነው በላይ ያንን ነገር አንደርስታንድ እናደርጓለን፣ ያንን ነገር ደግሞ ሚሞራይዝ እናደርጓለን፣ ሴቭ እናደርጓለን ማለት ነው። ስለዚህ ሰዎችን ማስተማር ወይም ደግሞ ማስረዳት በጣም ቤስት የሆነ አይዲያ ነው ማለት ነው። በጣም ቤስት የሆነ ሜተድ ነው። ብዙ ጊዜ ፌማን ቴክኒክ በመባል ይታወቃል። ከዚህ በፊት የተለያዩ ቪዲዮችን አይታችሁ ሊሆን ይችላል። በዚህ በኔሽናል ላይ ስለ ፌማን ቴክኒክ ቪዲዮ ተለቋል ማለት ነው እና ሌሎችን ማስተማር በጣም ዘርፈ ብዙ ጥቅሞች አሉት። ስለዚህ እነዚህ ጎበዝ ተማሪዎች በየዕለቱ ከሚያደርጉት ነገሮች መካከል አንደኛው ይሄ ፌማን ቴክኒክ የምንለው ነው ማለት ነው። አንድ ነገር ካነበቡ በኋላ ያንን ነገር እንደተረዱት እንዳወቁትና የቱ ጋር ክፍተት እንዳላቸው ለመረዳት ሌሎችን ያስተምራሉ ማለት ነው። እናንተም ይሄንን ሀቢት በቀላሉ መተግበር ትችላላችሁ ማለት ነው።
አራተኛው ጎበዝ ተማሪዎች በየዕለቱ የሚያደርጉት ሀቢት ወይም ደግሞ የሚከተሉት ሀቢት ራሳቸውን ይፈትናሉ ማለት ነው። ራሳችንን ካልፈተንን የቱን እንዳነበብን ወይም ደግሞ የቱን ምን ያህል እንደተረዳን ምን ያህል ያንን ሀሳብ በጭንቅላታችን ውስጥ እንደያዝን አናቅም ማለት ነው። የብዙዎቻችን ችግር እዚህ ጋር ነው። ምክንያቱም አንድ ነገር ካነበብን በኋላ እንደገባና እንዳልገባን እርግጠኞች አይደለንም ማለት ነው። ስለዚህ ራሳችሁን ቴስት ማድረግ በጣም ቤስት የሆነ ሜተድ ነው ማለት ነው። ምክንያቱም ብዙ ጎበዝ ተማሪዎች ይህንን ሜተድ ይጠቀሙታል ማለት ነው። ራስን ቴስት ማድረግ ስላችሁ ያን ያህል የተወዛጋገብ ያን ያህል ኮምፕሌክስ የሆነ አይዲያ አይደለም ማለት ነው። ለምሳሌ ያንን ባነበባችሁ ስፍራ ያለ ጥያቄ መስራት ሊሆን ይችላል። ኤአይዎችን ተጠቅማችሁ ለራሳችሁ ጥያቄ ማውጣት ሊሆን ይችላል። ወይም ደግሞ ከዚህ በፊት የነበሩ ፈተናዎችን መስራት ሊሆን ይችላል ማለት ነው። ስለዚህ ራሳችሁን ቴስት አድርጉ። አንድን ነገር ወይም አንድን ቶፒክ ካነበባችሁ በኋላ ራሳችሁን ቴስት አድርጉ። ከፈለጋችሁ ከጓደኛችሁ ጋር ስለዛ ነገር አንስታችሁ ጓደኛችሁ የሆነ ጥያቄ እንዲጠይቃችሁ ማድረግ ትችላላችሁ ማለት ነው። በዛን ጊዜ ስለዛ ነገር ሞር አንደርስታንድ እያደረግን እንሄዳለን ማለት ነው። ስለዚህ እነዚህ የጎበዝ ተማሪዎች ራሳቸውን በየዕለቱ ምን ያደርጋሉ? ቴስት ያደርጋሉ ማለት ነው። ራሳቸውን ይፈተናሉ። ስለዚህ እናንተም ይህንን ነገር መተግበር ትችላላችሁ። ከዛ በኋላ በህይወታችሁ ምን ያህል ለውጥ እያመጣ እንደሆነ ማየት ትችላላችሁ ማለት ነው። ይህንን ሀቢት ወይም ደግሞ ይህንን ሜተድ እየተከተላችሁ ማለት ነው። እና እርግጠኛ ነኝ በጣም ትልቅ የሆነ ለውጥ የምታዩበት ሀሳብ ነው ይሄ። በየዕለቱ ጎበዝ ተማሪዎች ይህንን ያደርጉታል ማለት ነው። ራስን መፈተን እና በቻላችሁ አቅም ራሳችሁን ለመፈተን ሞክሩ። አምስተኛውና የመጨረሻው ሀቢታቸው ደግሞ በየዕለቱ ሳይሰላችሁ በጣም ሞቲቬትር ሆኖ እንዲያነቡ የሚያደርጋቸው የራሳቸው ምክንያት አላቸው ማለት ነው። አንዳንዶች ሀቁን እንነጋገርና አንዳንዶች ለምን እንደምንማር ራሱ አናውቅም። የምር ሲጠየቁ ለምን እንደሚማሩ ራሱ ግራ የሚገባቸው ተማሪዎች አሉ ማለት ነው። እና እንድንማር የሚያደርገን የራሳችን የሆነ ሞቲቬት የሚያደርገን ነገር ሊኖረን ይገባል ማለት ነው። ጎበዝ ተማሪዎች በጣም ብዙ አይነት እነሱን ሞቲቬት የሚያደርጋቸው ነገር አለ ማለት ነው። እና ያንን ነገር ለማሳካት ያንን ነገር አቺቭ ለማድረግ ምን ያደርጋሉ? በጣም ጠንክሮ ይሰራሉ፣ ጠንክሮ ያነባሉ ማለት ነው። ስለዚህ እናንተም በህይወታችሁ እናንተን ሞቲቭ ሊያደርጋችሁ የሚችል ውጤታችሁ ላይ እንድታተኩሩ ትምህርታችሁ ላይ እንድታተኩሩ የሚያደርጋችሁ ነገር ምን እንደሆነ ቀድማችሁ ማወቅ አለባችሁ ማለት ነው። ስለዚህ እነዚህ ጎበዝ ተማሪዎች ምክንያቱም በየዕለቱ እነሱ ሳይቋርጡ እንዲያነቡ የሚያደርጋቸው ሞቲቭ የሚያደርጋቸው ፑሽ የሚያደርጋቸው ነገር አለ ማለት ነው። ስለዚህ እናንተም በህይወታችሁ አንድ ቆም ብላችሁ እስቲ እንድማር ለመማር ምንድነው የገፋፋኝ ወይም ደግሞ ተምሬ ምን አሳካለሁ የሚለውን ጥያቄ ራሳችሁን ጠይቁና ያንን ነገር የግድ ማሳካት እንዳለባችሁ ስትረዱ የዛኔ በሞቲቬሽን ነገሮችን ማካሄድ ትጀምራላችሁ፣ ነገሮችን መስራት ትጀምራላችሁ። ስትደክሙ ስትሰለቹ ራሱ ያንን ነገር እያሰባችሁ ኃይላችሁን አቅማችሁን ሪከቨር ማድረግ ትችላላችሁ ማለት ነው። በዛሬው ቪዲዮአችን በአጠቃላይ እነዚህ ጎበዝ ተማሪዎች በየዕለቱ የሚያደርጓቸውን ሀቢቶችን አይተናል ማለት ነው። እርግጠኛ ነኝ እነዚህ ሀቢቶች እናንተን እንደሚቀይሩ በእናንተ ህይወት ላይ ትልቅ የሆነ ለውጥ እንደምታመጡና እነዚህንም እንደምትተገብሩ ተስፋ አደርጋለሁ። በተጨማሪ ደግሞ አሪፍ የሆነ ፒዲኤፍ አዘጋጅቼላችኋለሁ ስለዚህ 5 የጎበዝ ተማሪዎች ልማድ የሚል ፒዲኤፍ አዘጋጅቼላችኋለሁ። እሱን ዲስክሪፕሽን ላይ ያለውን ሊንክ ተጠቅማችሁ ቴሌግራም ቻናል ላይ ገብታችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ወይም ደግሞ ቀጥታ ቴሌግራም ቻናል ላይ ሰርች አድርጋችሁ ገብታችሁ ይህንን ፋይል መጠቀም ትችላላችሁ ማለት ነው። ይሄ እኔ በቪዲዮ ከገለጽኩት በላይ የሚያብራራላችሁ ፒዲኤፍ ነው። በቀጣይ ደግሞ አሪፍ የሆነ ቪዲዮ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ የምትፈልጉትን እንዲሰራላችሁ የምትፈልጉትን ሀሳብ አንሱ። በተጨማሪ ደግሞ እንደምታዩት የዩቲዩብ ቻናል ላይ በጣም አሁን ትንሽ ቀዝቀዝ ብሏልና በቻላችሁት መጠን ለምታውቋቸው ሁሉ ሼር አድርጉ። ቪዲዮችንም ላይክ ቻናሉን ደግሞ ሳብስክራይብ አድርጉ። በቀጣይ ባሪ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ።